ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮቻችን እንኳን ደህና መጣችሁ። ከትናንትና ቀጥሎ እንግዲህ ሀሁ እስከ ቀ እስከ ሸ ያሉትን ፊደላቶች ማለት ነው አማርኛ በእንግሊዝኛ እንዴት ነው የምናያቸው የሚለውን ያየን ሲሆን ዛሬ ደግሞ ክፍል 2 ነው ይዤላችሁ የመጣሁት ማለት ነው። ቀና እስከ ኘ ያሉት ፊደላቶች አማርኛ በእንግሊዝኛ ፊደላቶች እንዴት ናቸው፣ በእነሱስ እንዴት ነው ቃላት መስርተን የምንጠቀመው የሚለውን አብረን የምናየው ይሆናል። እናንተ እስከ መጨረሻው ተከታተሉ። ለዚህ ዩቲዩብ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ በየቀኑ የምለቀው ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። እንዲሁም የኦንላይን ትምህርት መማር የምትፈልጉ ማለት ነው በልዩ እገዛ ማለት ነው ከዚህ ስክሪን ባስቀመጥኩላችሁ ስልክ ቁጥር ደውላችሁ ኢሞ፣ ዋትስአፕ፣ ቴሌግራም ማናገር ትችላላችሁ። እኛ የኦንላይን ትምህርት ከድጋፍ ጋር የምንሰጥ ይሆናል ማለት ነው። ቀጥታ ወደ ትምህርቱ እንግባ። እናንተ እስከ መጨረሻው ተከታተሉ። የመጨረሻው ክፍል ያሉት በተለይ ለእናንተ ጠቃሚ ናቸው። ኘ ምናምን የሚባሉ ፊደላቶች ወሳኝ ስለሆኑ አብራችሁ እስከ መጨረሻው ድረስ ተከታተሉ ማለት ነው። እሺ ከዚህ እንጀምር። ቀ እንግዲህ ኪው ኢ የቀ ቋይተን ከሆነ በኪው ነው የሚጀምር። እሱን ማስተዋል አለባችሁ። ቀ ኪው ኢ። ቁ ኪው ዩ። ቂ ኪው አይ። ቃ ኪው ኤ። ቄ ኪው አይ ኢ። አምስተኛ ፊደላቶች አናባቢ ሁለት ነው የሚሆን ማለት ነው፣ አይ እና ኢ። ቅ ኪው ብቻዋን ማለት ነው ያለ አናባቢ። ስድስተኛ ፊደል አናባቢ የለውም። ቆ ኪው ኦ። ኪው ኦ። እሺ እናንተ እየጻፋችሁ ቢሆን ደግሞ የተሻለ ይሆናል ማለት ነው። ወደ በቡ ስንመጣ የበቡ ደግሞ በቢ ነው የሚጀምሩት። ታይታችሁ ከሆነ ቢ ብሎ ነው የሚጀምሩት። ከዛ በኋላ ነው አናባቢዎች የሚመጡት ማለት ነው። በ ቢ ኢ። ቡ ቢ ዩ። ቢ ቢ አይ። ባ ቢ ኤ። ቤ ቢ አይ ኢ። ብ ቢ ብቻዋን ስድስተኛ ፊደል ስለሆነች። ቦ ደግሞ ቢ ኦ። ቢ ኦ የበቡን በቡ በእንግሊዝኛ እንድትሆን እንደሆነ አየነ ማለት ነው። ቀጣይ ወደ ፊደል ስንመጣ ደግሞ ተ ነው። ተቱ ደግሞ በቲ ነው የሚጀምር። እንደምታዩት ቲ ብሎ ነው የሚጀምር። ተ ቲ ኢ። ቱ ቲ ዩ። ቲ ቲ አይ። ታ ቲ ኤ። ቴ ቲ አይ ኢ። ት ቲ ብቻዋን ስድስተኛ ፊደል ስለሆነች። ቶ ደግሞ ቲ ኦ። እዚህ ተደራርቢ ያለው ግን ቲ ኦ አንድ ፊደል ቲ ኦ ነው ማለት ነው። አሁን እነዚህን ከቀስ ከተ ያሉትን አየናቸው። እስቲ ከነዚህ ደግሞ ቃላትን እንመስረት። ማንበብ ብቻ ሳይሆን እንዴት ነው ቃላት ተመስርቶ ምን ጽፋቸው ወይስ ምን ተጠቀማቸው ነው ደግሞ ባይት አለብን አይደል? ስለዚህ የመጀመሪያው እዚህ ጋር እንደምታዩት እዚህ ያለው ቃል ቢኢ ብሎ ነው የሚጀምረው። ቢኢ ማን ነው? ከዚህ ጋር በ ነው አይደለ? ያው በ ቢኢ ነው ማለት ነው። ቀጣይ ኪው አይ አለ። ኪው አይ ማለት ነው ቀቅ ውስጥ ቂ ነው አይደለ? ስለዚህ በና ቂን ማጣመር ነው ማለት ነው። በ ምን ይሆናል ማለት ነው? በእች ናት። ቀጣይ ደግሞ ቂ ናት። በቂ። ቢኢ ኪው አይ ካልነ በቂ። ያው በእና ቂ ፊደል ማለት ነው። በቂ ይሆናል። እሺ ቀጣይ ደግሞ ቢኤ ይላል። እዚህ ቃል ያለው ቢኤ ብሎ ነው የሚጀምረው። ቢኤ ማን ነው? ኤ ከሆነ አናባቢ ምንጊዜም አራተኛ ፊደል ነው። የበቡ ውስጥ ባ ነው ማለት ነው። ቢኤ የሚለው ባ ነው። ቲ ብቻዋን አለች ያለ ምንም አናባቢ ማናት ማለት ነው። ስድስተኛ ፊደሎች ናቸው ያለ አናባቢ የሚቀመጡት። ት ናት ማለት ነው። ቲ ብቻዋን ከሆነች ት ናት ማለት ነው። ስለዚህ ባ ብለን ት ማለት ነው። ስለዚህ ባ ት። ቢኤቲ ከሆነ ባ እና ት ነው ማለት ነው። ባት ይላል ማለት ነው። እሺ እዚህ ደግሞ ኪው ብቻዋን ተቀምጣለች። ኪው ብቻዋን ከሆነ ስድስተኛ ፊደል ናት ያለ አናባቢ ማለት ነው። ኪው ለማን ነው የምትገለግለው ማለት ነው? ለቀቁ ይወቅ። ቀጣይ ቢ ብሎ አይ እና ኢ ያለ ሁለት አናባቢ አለ። ሁለት አናባቢ ካለው ምንጊዜም ቢሆን አምስተኛ ፊደል ነው። ቢ ብሎ ስለሚጀምር ደግሞ በቡ ውስጥ ነው። ስለዚህ
BIA ያለው ማን ነው? ቤ ነው ማለት ነው። ስለዚህ እኛ ቅና ቤ ማለት ነው። ስለዚህ ምን ይሆናል ማለት ነው? ቅ ቤ እች ቅ ናት፣ ኪው ብቻ BIE ደግሞ ቤ ናት፣ ቅ ቤ ይሆናል ማለት ነው። ኪው BIE ከሆነ ቅ ቤ ነው ማለት ነው። እሺ ቀጣይ ደግሞ BO ላይ ይጀምራል። ከዚህ ኦ አናባቢ ከሆነ ምን ጊዜም የመጨረሻ ፊደል ነው። ቦ ቲኤ ካለ ደግሞ የተቱ ቲኤ ማን ነው? እዚህ ጋር እንደምታዩት ታ ስለዚህኛ ቦ ብለን ታ ማለት ነው ማለት ነው። ቦ ታ ይሆናል። ቦታ ሲጻፍ BO ቲኤ ቦታ ሲጻፍ BO ቲኤ ነው ማለት ነው። እሺ ወደ ዋናው ክፍል እንገባለን። አሁን ትንሽ ሰው ግራ ወደ የምትገቡበት ክፍል እንገባለን። እዚህ ላይ በደንብ ተከታተሉ፣ እስከ መጨረሻው ድረስ ተከታተሉት ማለት ነው። ብዙዎች እነዚህ ፊደላቶች ይከብዷቸዋል ማለት ነው። ቸ ነው እንግዲህ ቸ አይተነው ከሆነ ሲኤች ብሎ ነው የሚጀምረው። ሁለት መጀመሪያ ዋና ቃሉ ሲኤች ነው። በቃ ሲኤች ከዚህ በፊት ሸሹን አይታችሁ ከሆነ የመጀመሪያው ክፍል ላይ ሁለት ፊደል ነው ያለው። ልክ እንደዚህም ቸቹ ይኸው ሲኤች ብሎ ነው የሚጀምረው። ሲኤች እያለ ነው የሚጀምረው ማለት ነው። ከዛ በኋላ ነው አናባቢው የሚመጣ። እሺ ቸ ስንል ሲኤችኢ፣ ቹ ስንል ደግሞ ሲኤችዩ፣ ቺ ስንል ሲኤችአይ፣ ቻ ስንል ሲኤችኤ፣ ቼ ስንል ደግሞ ሲኤችአይኢ። አምስተኛ ፊደል ስለሆነ ሁለት አናባቢ ነው ያለው። ች ከሆነ ደግሞ ዋና ፊደል ሲኤች ብቻ ስለሆነ የቻችሁ ሲኤች ብቻውን። ቾ ስንል ደግሞ ሲኤችኦ እንግዲህ የቻችሁ እንደዚህ አይተናል ማለት ነው። ቀጣይ ደግሞ ወደ ነኑ እንገባለን። ነኑ ጋር አይተን ከሆነ ደግሞ በኤን ነው የሚጀምረው። በኤን ፊደል ይጀምራል ማለት ነው። ነ ኤን ኢ፣ ኑ ኤን ዩ፣ ኒ ኤን አይ፣ ና ኤን ኤ፣ ኔ ኤን አይ ኢ፣ ን ኤን፣ ኖ ኤን ኦ። እሺ ነኑ እነዚህ ናቸው ማለት ነው። አሁን ወደ ኘኙና ብዙዎች ወደምታዛገቡበት እንሂድ። ይሄ ኘኙ ብዙዎች ግራ ትጋባላችሁ። ለእናንተ በደንብ ተከታተላችሁት ቀላል ነው የሚሆነው ማለት ነው። ኘ እንደምታዩት ጂኤን ብሎ ነው ዋና ፊደሉ የሚጀምረው። ጂኤን ካለ በኋላ ነው አናባቢው የሚመጣ። እንደምታዩት ያው ጂኤን ብሎ ይመጣል። ከጂኤን በኋላ ነው ሌሎች ፊደላቶች የሚመጡ። ስለዚህ ኘኙን ምንጊዜም ሳስታውሱ ጂኤን መሆኑን አትርሱ ማለት ነው። ይሄን ማስተዋል አለባችሁ። ይሄን ከያዛችሁ በኋላ ነው ወደ ቃላት መስራት የምትገቡት ማለት ነው። አሁን ኘ ከሆነ ጂኤንኢ ነው ማለት ነው በእንግሊዘኛ። ኙ ጂኤን ዩ፣ ኒ ጂኤን ዩ፣ ኛ ጂኤን ኤ፣ ኘ ጂኤን አይ ኢ፣ ኚ ጂኤን ብቻውን፣ ኞ ጂኤን ኦ ይሆናል ማለት ነው። ስለዚህ አሁን እነዚህ ካየነ በእነዚህ ደግሞ ቃል እንመሰረታለን። ከተማርናቸው ከሆኑ ፊደላቶች ነው ቃል ምን መሰረተው። የመጀመሪያው እዚህ ጋር ያለው ቃል እንግዲህ ኤንኢ ብሎ ነው የሚጀምረው። ኤንኢ ማለት ነው ነ ነው። ኤንኢ እንደምታዩት ነ ነው ማለት ነው። ጂኤንሳ ጂኤን ማለት ብያቸዋለሁ ኘኙ ነው፣ ግን ኚ ስድስተኛው ነው፣ አናባቢ የለውም። እንደምታዩት ኚ ስድስተኛው ነው ማለት ነው። ስለዚህ እኛ ነ ብለን ኚ ማለት ነው። ነ ኚ ይሆናል። ነኝ ኤንኢ ነ ጂኤን ኚ ነ ኚ ኤንኢ ጂኤን ነኝ ላይ ይነበባል ማለት ነው። እንደምታዩት ደግሞ እዚህ ቲኢ አለ። ቲኢ ከመጀመሪያው ክፍል ተቱ ላይ ተናላለ ተ ነው ቲኢ ከሆነ። እዛ ደግሞ ጂኤንኤ አለ። ጂኤንኤ ማን ነው? ከዚህ ጋር ጂኤንኤ ኛ ነው ማለት ነው። ኛ ነው። ኤ አናባቢ ከሆነ ኛ ነው። ስለዚህ ተብለን ኛ ማለት ነው ማለት ነው። ቲኢ ተ ነው። ጂኤንኤ ኛ ነው። ተኛ። ቲኢ ጂኤንኤ ተኛ ሲጻፍ እንደዚህ ነው ማለት ነው። እሺ እዚህ ጋር ደግሞ ኤንኤ ብሎ ይጀምራል። ኤንኤ እንደምታዩት ና ነው። ኤ አምስተኛ ፊደል ነው አናባቢ ስለሆነ። ቲ አለ። ቲ ደግሞ የተቱ ስድስተኛ ነው። ና ብለን ት ማለት ነው። ናት። እሺ እዚያ ሲኤችኤ አለ።
ሲኤች ብሎ የሚጀምረው ማን ነው? ቸች ነው አይደለ? ሲኤች ብሎ የሚጀምረው ቸች ነው። ግን ሲኤች ኤ ስላልን ቻ ይሆናል ማለት ነው። ቻ። ከቻ ቀጥሎ ነው። ከቻ ቀጥሎ ኤልኢ አለ እዚህ ጋር ኤልኢ። ኤልኢ የመጀመሪያውን ቪዲዮ ያየ ሰው ይገባዋል። ኤልኢ ለሉ ነው። ለሉ የመጀመሪያውን ቪዲዮ ያላያችሁ ተመልሳችሁ ይዩት። ለ። ስለዚህ ቻ ብለን ለ ማለት ነው። ሲኤች ኤ ቻ፣ ኤልኢ ለ፣ ቻ ለ፣ ቻለ፣ ቻለ። እንግዲህ ዛሬ ሁለተኛውን ክፍል በዚህ መልኩ ነበር ያዘጋጀሁላችሁ። ላይክ ሰብስክራይብ ማድረግ አይረሳ። ቀጣይ ቪዲዮ ደግሞ በክፍል 3 የምንመጣላችሁ ይሆናል። መልካም